አንዳንድ ወላጆች ግን ለእናንተ የተሰጣችሁ አዝናኝ ስም ሳያንስ ለልጆቻችሁ የምታወጡት ከስማችሁ ጋር አረፍተ ነገር የሚሰራ ስም አስባችሁበት ነው? ሳራ ደስታዬ ይልቃል። እውነት ነው። በእርግጥ እስከ ዳር ዘለቀ ባሻው ፈጣሪ ይሁናት። እንግዲህ ሀብታሙ ካሳ ከፈለኝ ድህነት ላደረሰብህ አደጋ ነው። ምን ያህል ቢያድግልኝ ይበቃል። እነዚህ ስሞች እንደዚህ እንዲቀጥሙ አድጋ ያወጣችውማ ሴት ናት። የባሏ አንሶባት ተቸግራለች ማለት ነው። ዘሪሁን ፍሬው ዱባለ ሁለቱም ነው አንዱ። በጣም ከባድ ነው። አልጋነሽ ይታያል ወንዱ። የሺህ ሀብቴ ታደለ ማለት ምንድነው? የታደለው የሺህ ሀብት ባንቻየው ደግነት ታደለ። ይህን ያክል ምን እያደሉ ነው ግን? ስመኝ ይበቃል ብዙ አየሁ። ኧረ አይበቃም። አለምነሽ አለሙ አለማየሁ እንደ ዋሊያ ከሀገር ፈቅ ሳይሉ በስም ብቻ ዓለምን ማካለል አይከብድም? ሙሉዓለም ዜናው ተሰማ። ምን አይነት ዜና ቢሆን ነው ዓለምን ያዳረሰው? መንግስቱ ጥጋቡ ይበቃል። ይሄ ይቅርብኝ። ልመንህ አንተነህ ታማኝ ጥያቄ ነው ምንድነው? ቢልልኝ ተስፋዬ አንተነህ። ይሄ እንኳን በልጆቻቸው ምንም አላልፍላቸው ያሉ ወላጆች ብሶት ነው የሚመስለው። ደጁ ታደሰ በሪሁን ደጁን አሳድሳችሁ በር ልታደርጉት። ብርሃኑ ደመቀ አየ ነው። አየ እኛም አይተነዋል።